ምክንያቱም እኔ ማቀ ለቤተሰብ እያዘንክ ቤተሰብን እየተንከባከብክ እስከ ዛሬ ድረስ ግን አንተ አሁን ምን እየሆንክ እንደሆነ አላውቅም። የወለደች እናት ላይ ውጪልኝ። አዎ ሚስት ክብር አላት። ለሚስት ክብር መሰጠት አለበት። እነሱ ላንቺ ብለው ስቃይ ውስጥ ገብተው አንቺ ደግሞ ለነሱ እንደዚህ አይነት ብድር እንደዚህ መመልሽ ከሆነ ተገቢ ነው ብዬ ነው ያላስብም። እነሱም ደግሞ ይከፉብሻል። ከዚህ በኋላ ችግር ውስጥ ብትገቢ ራሱ ዞር ብሎ ራሱ አያዩሽም ማለት ነው። ሰላም ሰላም፣ ወንድና የተከበራችሁ የያፌት እናቱ ልጅ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። እንግዲህ በሁለት ቀን ደስታ ውስጥ የአንድ ቀን ሀዘን ተፈጠረ እንደገና ማለት ነው። ዛሬ ደግሞ ምንም ያልታሰበ ነገር እኛ እዚህ ተደስተን ቁጭ ብለን ትናንትና ቪዲዮ ይለቀቃል እናያለን። ምንም ያላሰብነው ነገር ነው የተፈጠረው። ጭራሽ ጥል ጀመሩ እንደገና ማለት ነው። እኛ ታርቀዋል ብለን እያሰብን የሌለ ጥል ውስጥ እየገቡ ነው ያሉት። እኛ እዚህ ተደስተን ነበር ነግረናቸውም ነበር እንደተደሰተን። እነሱ ግን እኛን የመስማት ፍላጎት አላየንባቸውም። በጣም አዝኜ ነው ዛሬ መጣሁት ማለት ነው። እና ምን እየሆኑ እንደሆነ እኔ አልገባኝም። ትንሱም አላዛርም ተለዋውጠዋል። በእነሱ ተቃራኒ ደግሞ ማሚ ወደ ጥሩ መንገድ እየሄደች ነው ማለት ነው። ሁለቱ ደግሞ ጭራሽ ሰይጣን ውስጥ እየገቡ ነው ያሉት። ለምን እንደሆነ ባላቅም አላዛር ማሚን ሂጂልኝ አላት። ትንሱ ደግሞ ቤተሰቦቿን ሂጂልኝ አላት። ጭራሽ ደግሞ አላዛር አንቺ የአንቺን ቤተሰብ አባሪ፣ እኔ ደግሞ የኔን ቤተሰብ አባራለሁ ብሎ መገፋፋት ጀመረ። ከዛ ደግሞ ማሚን ያው መንገዱ በዚህ በኩል ሂጂ ብሎ እስከ ማባረር ድረስ የሚያደርስ ነገር እኔ አለ ብዬ አላስብም። በጣም የሚያስጠላ ነገር እያደረጉ ነው ያሉት። ምን እየሆኑ እንደሆነ እኔ ምንም እየገባኝ አይደለም። እና አላዛር በጣም ጥፋት እየሰራ ነው ያለው። እናትህን ያው በዚህ በኩል ሂጂ ብለህ እንዲህ እየጠቆምካት መንገዱን እያሳየ ሂጂልኝ ማለት ተገቢ ነው ብዬ አላስብም። ይሄ ለእናትህ ንቀት ነው ማለት ነው። ድሮ እናትህን እንዴት እንደምታከብራት እንዴት እንደምትወዳት ማንም ሰው ያውቃል። ግን ደግሞ በአንድ ቀን ውስጥ ያው መንገዱ ሂጂልኝ ማለት ተገቢ ነው ብዬ አላስብም። ትንሱም ደግሞ ቤተሰቦችሽን እንደዛ አርግተሽ ማስወጣት አለብሽ ብዬ አላስብም። ምክንያቱም እነሱ ላንቺ ብለው ነበር ስቃዩን የተቀበሉት። ላንቺ ብለው ነበር ካንቺ ኩርሲ ስቃዩልሽ የነበረው። እነሱ እኮ አያገባንም ብለው አንቺን እዚቹ ጥለውሽ ስቃዩ ውስጥ ጥለውሽ መሄድ ይችሉ ነበር። ግን እነሱ ላንቺ አዝነውልሽ ቤተሰባችን ናት እህቴ ናት ብለው ላንቺ አዝነው ነበር ስቃዩ ውስጥ የገቡት ካንቺ እኩል ማለት ነው። ግን አንቺ ይሄንን አልሰማም ብለሽ እነሱን ባልተገባ መንገድ ማባረር ተገቢ አይደለም። እነሱ ላንቺ ብለው ስቃዩ ውስጥ ገብተው አንቺ ደግሞ ለነሱ እንደዚህ አይነት ብድር እንደዚህ መመልሽ ከሆነ ተገቢ ነው ብዬ ነው ያላስብም። እነሱም ደግሞ ይከፉብሻል። ከዚህ በኋላ ችግር ውስጥ ብትገቢ ራሱ ዞር ብሎ ራሱ አያዩሽም ማለት ነው። ምክንያቱም አንዴ አይተውሻል። ችግር ውስጥ ገብተው ሲያዩሽ አንቺ ለነሱ መስጫቸው ነገር ጥሩ ካልሆነ ተመልሶ አንቺ ችግር ውስጥ ገቢ አሁን እንደው ንቃ ለምታባረን በቤተሰቦቿ ልታዋርደን ነው ብለው ባላየ ይተውሻል ማለት ነው። ስለዚህ አንቺ የምታደርጊው ነገር እንዳለ በጣም ብልሹ እየሆነ ነው። ምንም ጥሩ ነገር እያደረግሽ አይደለም ትንሱ። ቤተሰቦችሽን ማስከበር አለብሽ ብዬ ባለፈው ስነግርሽ ጭራሽ አንቺ እያስናቅሻቸው ነው ያለሽው። እና አላዛር ደግሞ እኔ በቃታለሁ እያለ ነበር። አዎ ትበቃታለህ፣ ግን ደግሞ ቤተሰቡን ማባረር ሳይሆን በሰላማዊ መንገድ ቁጭ ብላችሁ ተነጋግራችሁ ተፈታችሁት ወደ ቤታቸው መመለስ ነው እንጂ ሰውን እንዴት ከቤቱ ሂዱ ውጡልኝ፣ አንቺ ራስሽን አባሪ እኔም የራሴን እናት አባራለሁ ብለሽ ብለው ማሰብ ይቅርና እንደው ማውራት ራሱ አልነበረባችሁም። ምክንያቱም ቤተሰቡን ለመበጥበጥ የሆነ ሰይጣን አለ ነው። ይሄ ምን እንበለው ሻውን ይሄን ቤተሰብ ለሁለት ቀን ደስተኛ ሆነን ከሁለት ቀን በኋላ ይኸው አሁንም ሀዘን ውስጥ ገባን ማለት ነው። በጣም የሚያስጠላ ነገር። ትንሱ ደግሞ በቃ ቤተሰቦችሽን ማስከበር ነው ያለብሽ፣ አስከብሪ። አላዛርም ደግሞ እናትህን እንደዚህ አበሻቅጠ ማባረር
የሆነ ቀን ይቆጫል። እሷ ሻንጣዋን ይዛ የመጣችው ትንሱን እንደተለወጥኩኝ ትይልኝ፣ በውስጤ ምንም ክፋት እንዳያለስኩኝ ትይልኝ ብላ ነው የመጣችው። አንተ ግን ሂጂ ያው መንገዱ በዚህ ጋር ነው ብለህ መጠቆም በጣም አንድ ቀን እንድትቆጭ ነው የሚያደርገው ማለት ነው። በጣም ነው የሚቆጭ። እና ማሚ ግን ትንሽ ጥፋት የሰራችው እዚህ ጋር በሻንጣ ሳይሆን መሄድ የነበረባት እንደዛችሁ ሄዳ ለአንድ ቀን እዚች ሉንና እንደተለወጥኩ ይልኝ ብትላት አሪፍ ነበር። ግን እሷ ሻንጣዋን ይዛ በመሄዷ ነው ትንሽ ጥፋት የሰራችው። ግን እሷ ለደግ ነገር ነው እሷ አስበው የነበረው። ግን ደግሞ አላዛር ጥሩ ነገር እያደረክ አይደለም። ቤተሰብህን እንደዚህ ማድረግ ጥሩ ነው ብዬ አላስብም። ከቤት እስከ ማባረር ድረስ ሂጂ ውጪ። በጣም የንቀት ንግግር እኮ ነው ያደረክባት። የንቀት ትንሱም ቤተሰቦችሽ ላይ የንቀት ንግግር ነው እያደረግሽ ያለሽው። ደግሞ ተከፋችሁብኝ ብለሽ መጠየቅሽ ራሱ ሌላ እንትን ነው። እንደዚህ እያደረግሻቸው እንዴት ነው የማይከፉብሽ? እንደዚህ እያንበሻቀጭሻቸው ሂዱልኝ ብለሽ እያደረግሻቸው እንዴት ነው የማይከፉብሽ? እንዴት ጥያቄው ራሱ እኮ ትክክል ጥያቄ አይደለም የምትጠይቂያቸው። እና ሁለታችሁም ጥሩ ነገር እያደረጋችሁ አይደለም። አሁን እኮ እናንተ እናትና አባት ባይኖራችሁ ኖሮ እናንተም አትገናኙም ነበር ማለት ነው። አሁን እናትና አባቶቻችሁ ወልደዋችሁ አሁን ተገናኝታችሁ ተመልሳችሁ ቤተሰባችሁ ላይ ዞራችሁ የወለዳችሁን ሰው ውጡልኝ እንዴት ብላ እንዳሳደገች እያወቅ እንዴት ብላ እንዳሳደገችን እያወቅ አንተ ሂጂ ውጪ ያው በዚህ ጋር ነው እንዲህ እያልካት ምን አይነት ንቀት ነው አላዛር? እኛ ምንም ካንተ እንደዚህ አይነት ነገር ጠብቀንም አናቅም፣ ወደፊትም አንጠብቅም ነበር። አንተ ግን ማይሆን መስመር፣ በጣም የሚያስጠላ መስመር ላይ እያየን ነው። በጣም እያዘንኩብህ ነው እኔ በተለይ ምክንያቱም እኔ ማቀ ለቤተሰብ እያዘንክ ቤተሰብን እየተንከባከብክ እስከ ዛሬ ድረስ ግን አንተ አሁን ምን እየሆንክ እንደሆነ አላውቅም። የወለደች እናት ላይ ውጪልኝ። አዎ ሚስት ክብር አላት፣ ለሚስት ክብር መሰጠት አለበት። ግን ደግሞ እናትህን በማዋረድ አይደለም ለሚስት ክብር መስጠው። አንቺም ደግሞ ለባልሽ ክብር መስጠጪው ቤተሰቦችሽን በማዋረድ አይደለም። ክብር የሚሰጠው እኮ ቤተሰብን ተከባብረሽ የእሱን ቤተሰብ ስታከብሪ እሱን አከበርሽ ማለት ነው። አንተም ደግሞ የእሷን ቤተሰብ ስታከብር እሷን አከበርካት ማለት ነው። አይታላ ምንም ጥሩ ነገር እያደረጋችሁ አይደለም፣ ምንም ማለት ነው። እኔ በጣም እያዘንኩባችሁ ነው ያለሁት። ሰው አሁን ተደሰትኩኝ ብሎ ሳይጨርስ እንዴት አሁን ደግሞ እንደገና ወደ ሀዘን ይገባል? ምን አይነት ነገር እያደረጋችሁ ነው? እኛ እዚህ ልባችን ተንጠለጠለ እኮ ከዛሬ ነገ ምን ይፈጠር ይሁን ወይን ነገ ደግሞ ምን ይሆን እያልን ልባችን እየተንጠለጠለን ያለው እናንተ ቪዲዮ እስከምንለቁ ድረስ በቃ ሞተን ያለ ነው ማለት ነው። በቃ ሞተናል ማለት ይቻላል። ወይኔ አሁን ደግሞ ምን ይላት ይሆን? አሁን ደግሞ ምን ትላት ይሆን? አሁን ደግሞ ምን ይባባል ይሆን እያልን ልባችን በጣም ነው እየመታ ያለው ማለት ነው። ግን እናንተ ምንም አይመስላችሁም። ምንም ጭራሽ አንድ ቀን ታረቀን ብላችሁ እኛ እዚህ ተደስተን ምናምን ቪዲዮ ሰርተንለ ለቀቀን። እናንተ አይታችሁታል መሰለኝ። ግን በቀጣዩ ቀን ሌላ ሀዘን። እኔና ወንድሜ ቪዲዮን ስናየው በጣም ነው የደነገጥነው። በጣም ማለት ነው። ውጪልኝ እናቴን ውጪልኝ ያው መንገዱ ብለ ማሳየት ራሱ በጣም አሳፋሪ ተግባር ነው። ምን እየሆንክ ነው ያለው? ምን አይነት ሀሳብ ነው ጭንቅላት ውስጥ እየገባ ያለው? ምን አይነት ሀሳብ? እናትን ውጪልኝ ማለት እኮ በጣም አዋራጅ የሚያዋርድ ተግባር ነው። ምን እየሆንክ ነው ያለው? አላዛር ተው። እኔ ካንተ እንደዚህ አይነት ነገር አልጠብቅም፣ መቼም ነው ማልጠብቀው። ግን አንተ እያረክ ያለው ነገር በጣም የሚያስጠላና የሚያሳፍር ነገር ነው። ትንሱም ደግሞ ቤተሰቦችሽ ላይ እያረክሽ ያለሽው ነገር እነሱ ላንቺ ብለው እየተሰቃዩ ላንቺ ብለው
እዚህ ከስንትና ስንት ጊዜ ጀምሮ የአላዛርን ነገር ችለውት ላንቺ ብሎ ተሰቃይተው እስካሁን ድረስ አንቺ ለነሱ ይሄን እንኳን ለመመልሹ በጣም ያዋርዳል። ራስሽን አዋረድሽ ማለት ነው። እነሱ አክብረውሽ መጡ፣ ግን አንቺ ራስሽን እያዋረድሽ ነው። ምን አይነት ነገር ነው አንቺ እያሰብሽ ያለሽው? ቤተሰብን ማዋረድ ማለት ቤተሰብን መናቅ ማለት በጣም የሚያስጠላ ነገር ነው እና በጣም እያዘንኩባችሁ ነው እኔ እና ማሚ እንደዛ ተንበርካ እየለመነቻችሁ እሷ እንደተለወጠች አረጋገጥኩ። በቃ አሁን እሷ ከሷ ላይ የሆነ ነገር እንደተነሳ ገባኝ። በቃ ከሷ ተነስቶ ግን ወደ አላዛር ነው የገባው። ከሷ ተነስቶ ግን ወደ ትንሱ ነው የገባው። ምን ይጠቅማል ታዲያ? እሷ እንደዛ ይቅርታ እየጠየቀቻቸው እነሱ ክብሯን ዝቅ አድርግታ እየጠየቀች እነሱ ባልሰማ ተለውጫለሁ እያለቻቸው ባልሰማ ጸጥ አሏት። እሷም ግን አሁንም አልተወችም። ትንሱ እኔ ተለውጫለሁ ብላ እሷ እንድታያት ብላ ከቤቷ ድረስ ወጥታ እንደገና እሷ ቤት ሄደች። እኔ ተለውጫለሁ ይህን ካላመንሽ ለአንቺ ጋር ትንሽ ጊዜ ቆይቼ ይህን ተለውጫለሁ ብላ ነገረቻት። ግን አያምኗትም። ለነገሩ ግን ትንሱም ልክ ናት በትንሽ በኩል ማለት ነው። ምን ላይ ነው ልክ የሆነችው? 9 ወር ሙሉ የተሰቃየችበትን ሰው በአንድ ቀን አታምንም። አዎ ይህን ትክክል ናት። ግን ደግሞ አለማመኗ እንዳለ ሆኖ ለማየት እንኳን እስቲ ተለውጣለች የሚለውን ነገር ለማየት እንኳን ጊዜ አልሰጠቻትም። ይሁን አትስጣት። በርቀት ሆና ማየት ትችላለች እሱ። ግን ደግሞ ትንሱ በራሷ ቤተሰብ ላይ የምታደርገው ነገር አንድ ቀን ይቆጫታል። አላዛርም ደግሞ በራሴ ቤተሰብ ላይ የምታደርገው ነገር አንድ ቀን ይቆጫል። ያ ቀን ቅርብ ነው። ተቆጭታችሁ ይቅርታ ብላችሁ አሁን እሷ ናት ይቅርታ እየጠየቀች ያለችው። እናንተ ይቅርታ የምትሉበት ቀን ይመጣል። አንቺም ትንሱ የራስሽን ቤተሰብ ይቅርታ የምትጠይቀበት ቀን ይመጣል። ቆጭቶች ማለት ነው። ምክንያቱም ላንቺ ብሎ ነው ሲሰቃዩልሽ የነበሩ። ላንቺ ብሎ ነው ከቤታቸው ድረስ አንቺ ጋር መጥተው ከአንቺ ጋር በሰው ቤት ውስጥ መኖር የጀመሩት። የራሳቸው ቤት አላቸው፣ የራሳቸው ኑሮ አላቸው። ግን አንቺ እንዳትጎጂ ብለው ላንቺ በማሰብ ነው ከአንቺ ጋር ለመኖር የወሰኑት ማለት ነው። የአንቺን ጉዳት አይተው ነበር የመጡት። አንቺ ግን የነሱን ጥቅማቸው ካልገባሽ አንድ ቀን ይገባሻል። ያ ቀን ደግሞ ቅርብ ነው የሚሆነው። ምን አለ በለኝ ታይዋለሽ የነሱ ጥቅም ምን እንደሆነ። አንቺ እንደዚህ የናቅሻቸው አሁን እንቀሻቸው ሂዱልኝ እንዳልሻቸው አንድ ቀን ይገባሻል የነሱ ጥቅም። እነሱ ባይኖሩ ኖሮ አላዛር ምን እንደሚያደርግሽ አንቺም ታውቂ ነበር። እነሱ አጠገብሽ ባይኖሩ ኖሮ አላዛር እንዴት እንደሚያስቃይሽ ታውቂው ነበር። ግን አሁን አላዛር ተመለሰልኝ ብለሽ እነሱን ንቀሽ ሂዱልኝ አልሻቸው። በጣም መጥፎ ነገር እያደረግሽ ነው ትንሱ። እና ተይ ነው የምልሽ፣ ተይ በቃ። በጣም እያዘንኩባችሁ ነው እኔ። ወይኔ ምላችሁ ነገር እየጠፋብኝ ነው አሁን ማለት ነው በቃ። ምክንያቱም ሰው እንዴት እንደዚህ ሰው ላይ ይለዋወጣል? አንድ ቀን ጥሩ ይሆናል፣ በቀጣይ ቀን ጥሩ ይሆናል። አንድ ቀን ደስታ ይሆናል፣ በቀጣይ ቀን ሀዘን ይሆናል። ይሄ ተገቢ ነው ብዬ እኔ ማሰብም አልፈልግም አላስብምም። በቃ እረፉ። ታርቃችሁ ነበር፣ አሁን ደግሞ እንደገና ወደ ጥል መግባት ተገቢ ነው ብዬ አላስብም። እና በቃ እረፉ፣ ታረቁ። ጥል ምንም አይሰራልንም፣ ደስታ ነው የሚሻለን። ደስታ እኮ ለህይወታችንም ጥሩ ነው፣ እድሜ ይጨምራል ደስታ። እና በቃ ታረቁ። ሌላ ምላችሁ ነገር የለኝም። የዛሬው ቪዲዮ ይሄን ይመስል ነበር። ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። ይመቻችሁ።